ተዋዶ ነው መጋባት። የሚወድሽን አግቢ፣ የምትወዳትን በመንፈሳዊ ስርዓት አግባ እያልን ቅድመ ጋብቻ የአኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ሻይ የጋበዘ ሁሉ ባል አይሆንም። ልብ ድካም እንዳይዛችሁ። አንዳንዶቹ ነገ እንጋባለን፣ እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው ወንድሞቼ። የምታጫዋት ልጅ ከሰማይ የወረደች አይደለችም፣ ምድራዊ ነች። ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል። አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው። ያጨሽ ጓደኛሽ አመለካከትሽን አግኝቶታል? አይምሮሽን፣ አስተሳሰብሽን ወዶታል? መርምሪ። ወይስ ቁመናሽን ብቻ ነው? ትዳር ዕውቀት ይፈልጋል። በይበልጥ እህቶች የሰማችሁ ነው። እሺ ለማለትም አትቸኩሉ። ዝም ብሎ እንደ ዳህ ስጥ ዝም ብሎ መዘገን የለም። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው ልምድ? የጸሎት ልምድ፣ መንፈሳዊ አቋምህ፣ ውሎ የት ነው? ምሽት የት ነው? ልዩ ጉባኤ እንላለን፣ ልዩ ህይወት ጠፍቷል። መንፈሳዊ ጉባኤ እንላለን፣ መንፈሳዊ ህይወት ተጓድሏል። አስራት ክፈሉ፣ ምጽዋት መጽውቱ እንላለን፣ ቤታችሁ ግን ባዶ ሆኗል። ሰላም የለም፣ ፍቅር የለም።